እጅግ ልብ ሰባሪ ዜና ነው የተሰማው። በጣና ሐይቅ ላይ በደረሰ ድንገተኛ የጀልባ መስመጥ አደጋ የበርካታ ሰዎች ህይወት አልፏል። ይህ ድንገተኛ አደጋ የተከሰተው ግንቦት 13 2018 ዓ.ም በዛሬው ዕለት ነው። አደጋው የቅድስት ክርስቶስ ሰምራ ዓመታዊ የዋዜማ በዓልን ለማክበር በጣና ሐይቅ ላይ በጉዞ ላይ የነበሩ ቁጥራቸው በውል ያልታወቁ ነገር ግን በርካታ ሰዎችን የጫነች ጀልባ በመስመጧ ምክንያት ደርሶ የሰዎች ህይወት አልፏል። ይህንን አደጋ ተከትሎም የባህር ዳር ፈለገ ገነት ቅዱስ ጊዮርጊስ ሰንበት ትምህርት ቤት ሐዘኑን ገልጿል። እጅግ ልብ ሰባሪ ዜና ነው የተሰማው። በጣና ሐይቅ ላይ በደረሰ ድንገተኛ የጀልባ መስመጥ አደጋ የበርካታ ሰዎች ህይወት አልፏል። ይህ ድንገተኛ አደጋ የተከሰተው ግንቦት 13 2018 ዓ.ም በዛሬው ዕለት ነው። አደጋው የቅድስት ክርስቶስ ሰምራ ዓመታዊ የዋዜማ በዓልን ለማክበር በጣና ሐይቅ ላይ በጉዞ ላይ የነበሩ ቁጥራቸው በውል ያልታወቁ ነገር ግን በርካታ ሰዎችን የጫነች ጀልባ በመስመጧ ምክንያት ደርሶ የሰዎች ህይወት አልፏል። ይህንን አደጋ ተከትሎም የባህር ዳር ፈለገ ገነት ቅዱስ ጊዮርጊስ ሰንበት ትምህርት ቤት ሐዘኑን ገልጿል።